ሄሎ ሄሎ፣ እንዴት ናችሁ? ሰላም ናችሁ? ሴቶች እንዴት ናችሁ? ጓደኞቼ፣ ፋሚሊ ቲቪ ተከታታዮቼ ደህና ናችሁ? እስቲ ስለ ሴት ልጅ ጥንካሬ ላውራችሁ። ሴት ልጅ በጣም ጠንካራ ናት። አዎ፣ ብዙ ነገሮችን ትሸከማለች። ብዙ ነገሮችን በውስጧ ትይዛለች። ብዙ ነገሮችን እንትን ትላለች እና ለምሳሌ ትዳር ላይ ልጅ ሲመጣ ስትወልድ የኑሮ እንትን የሚገርማችሁ የሴት ልጅ ተፈጥሮ ይለያል አይደለ? በጣም ይለያል። ምክንያቱም ሴት ልጅ ለቤቷ ጠንካራ ናት። ሴት ልጅ ለማህበረሰቡ ጠንካራ ናት። ሴት ለሁሉም ናት እና የሴት ልጅ ጥንካሬ ለሁሉም ነው የሚሆነው። ሴት ጠንካራ ከሆነች ለሁሉም ህብረተሰብ፣ ለልጇ፣ ለባሏ፣ ለእናት አባቷ፣ ለሁሉም ደራሽ ናት። ሴት ከወንድ ልጅ ትለያለች። ሴት ጥበብ ናት እና ሴት ልጅ ብዙ ነገሮችን ቢፈራረቅባት እንኳ ችግር ቢደርስባት ምንም ማለት ልላችሁ የፈለጉት በቃ እንትን ናት፣ ወደ ሰፊ ናት እና ሴት ልጅ ከሁሉም ትለያለች እና የሴት ልጅ ተፈጥሮ ይለያል ብዬ ነው እኔ የማስበው። የሴት ልጅ ጥንካሬን ሳስበው በትዳሯ በልጆቿ ለምሳሌ 4 5 ወልዳ ለቤቷ ማገር ምሰሶ ናት ሴት እና ፈጣሪም እንደዚያው ሴትን ልዩ አድርጎ ነው የፈጠራት ብዬ ነው የማስበው። እና ለምሳሌ ወንድ ልጅ ብር ቢኖረው ምን ቢኖረው እኮ የሴት ልጅ እና የወንድ ልጅ እንትን አለ አይደለም። ምክንያቱም እኔ ብዙ ጊዜ እላለሁኝ የሚገርማችሁ ነገር እኔ አሁን እኔ ብር ሳጣ እንትን አይደለም። ምክንያቱም ሴት የቤቷን እንትን ታውቃለች ከወንድ ልጅ ይልቅ። ለምሳሌ ወንድ ልጅ ብር እኮ ኖሮት ለምሳሌ ሴት ልጅ ብር ባይኖር ለወንድ ልጅ ለሴት ልጅ ሊሰጥ ይችላል። ለምሳሌ የቤት እመቤት ብትሆን ብዙ ነገር ይሰጣል። ግን የሚሰጣት ብር ብዙ ነገር የሚሆነው ነው የሚመስለው። የሚገርማችሁ ነገር እና እኔ አንዳንዴ በብዙ ነገሮች ሳየው ነው በሌሎችም ሳይ ለምሳሌ የሚሰጣት ብር ለሴት ልጅ ብዙ ነገር ላይ የምታውለው የሚበቃት ነው ይመስላል። ግን ደግሞ የሚሰጣት ብር በቂ አይደለም። ምን ያህል ቢሰጣት ብዙ ቢሰጣት የቤት ወጪና ያ ወንድ የሚሰጣት ብር ተመጣጣኝ አይሆንም እና ብዙም ትዳሮች ብዙ እንትኖችም እንትን የሚሉት ብዙ ጊዜ ያለ መስማማት ያለ መመጣጠን ይመስለኛል፣ ያለ እንትን ይመስለኛል። እና እኔ ለምሳሌ እጅ ብር ሲያጣ እንትን አይደለም። ምክንያቱም የቤቴን እንትን ስለማውቅ ቤቴ ምን ያህል ወጪ እንደሚያስፈልገው እኔ ነኝ የማውቀው። ከወንድ ልጅ እኔ ብዙ እንደሚያስፈልግ ምን ያህል እንደሚያስፈልግ እኔ አውቃለሁ። እና ከቤት አንጻር ከብዙ ነገሮች አንጻር ብዙ ገመናዎችን ከመሸፈን አንጻር ብዙ ችግሮችን ከመሸከም አንጻር የሴት ልጅ ጠንካራ ናት እና ሴቶች ጠንካራ ናት እና በዚህ ተፈጥሯችን ልንኮራ ይገባናል። አስተዋይነታችን ብዙ ነገሮችን ለምሳሌ ትዳር ለማቆየት ባህልን ያያያዝ ጥበባችን ብዙ ነገራችን ከተፈጥሮ የሚመስለኛል የሴት ልጅ ይለያልና የልጅ አስተዳደጋችን ጠዋት ተነስተን ለልጅ እንትን ብለን ቋጥረን እንደገና ማታ ለባል ሰርተን ቢሮ ሰርተሽ በቃ ሴት ጠንካራ ናት፣ ትችላለች ብዬ ነው የማስበው። የሚያግዛት ካገኘች፣ አይዞሽ የሚላት ካገኘች፣ ብዙ ነገር ሰፖርት የሚያረጋት ካገኘች ሴት ጠንካራ ናት። ከብዙ ነገሮች ታወጣለች እና ሴቶች ጠንካራ ነኝ ለማለት ያህለው እና በርቱ፣ በጥንካሬያችሁ በርቱ። ምንም ነገር እንዳይሰብራችሁ፣ ምንም ነገር ቢመጣ እንዳትሰበሩ፣ አንገታችሁ እንዳልደፉ፣ ራሳችሁን ወጥቶ ለመስራት እንዲሁም ደግሞ ችግር እኮ ቢመጣ ችግር ያልፋል። አንድ ሰሞን ነው ችግራችሁን ያችን ችግር እንደምንም ብሎ ማለፍና ለችግሩ መፍትሄ መፍጠር፣ እንደገና ወጥቶ መስራት፣ ምንም ስራ ሳይንቁ ወጥቶ መስራት እሱም አንድ ጥንካሬ ነው። ለብሰሽ ንጹህ ሆነሽ መታየት ምንም ባለችን ነገር እኮ መኳል መዋብ እንደዚህ የተለየ ነገር ባታረጊ እኮ
ባለሽ አቅም ራስሽን መጠበቅ እና ይሄ ብናደርግ ነው የምለው ከኔ ጀምሮ። አመሰግናለሁ ባይ